ምንድነው የሆነው ዳሬ በእግዚአብሔር ምንድነው የሆነው ሞተ በቃ ምን ሆኖ ነው ዳሬ በእግዚአብሔር ምን ሆኖ ነው ሞተ ነበር ጉበት ፊቱ ያስታውቅ ነበር በጣም ማለት ተኝቶ ነበር ብዙ ዳሬ ተኝቶ ነበር ብዙ አይ ዛሬ ማውጣራ ሄዶ በግሩ ሄዶ ሆስፒታል ሲያመው ደህና ነበር ማታ ጠዋትም ስራ ሊገባ አመመኝ ከምር ነው ስራ ሊገባ አዎ እንዴ አዎ ወላ ደውልልሻል እሺ ሪፖርተራችን አቤል አበበ በማስታወቂያ ስራዎቹ ጭምር የሚታወቀውን የተወዳጁን የጥበብና የሚዲያ ሰው የህይወት ጉዞ በተከታዩ ጥንቅሩ መለስ ብሎ ቃኝቶታል። እንመልከተው። ለማት ነው ዛሬ ነብይ ይዘው ነገ እናንተ በዋስት ለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል መሬት ቢዘረገፍ ታላቅ ነው መሰለ። አዲስ አበባ ከሰፈሮችም ኡራኤል የዚህ ባለ ተሰጠው ሰው መፍለቂያ ሰፈር ነው። 1975 ላይ ይቺን ምድር ሲቀላቀል የህፃን አድጎ የብዙዎች የደስታና የሳቅ ምንጭ ይሆናል ብሎ የገመተ ስለመኖሩ ያጠራጥራል። ገና በእድሜው ማለዳ ላይ አያቱ እግር ስር ድክ ድክ እያለ ያደምጠው የነበረውን ትረካና ተረት ከቤተሰቦቹ ተደብቆ ማስመሰልን ስራዬ ብሎ የያዘው ነጻነት ይህ የትላንት ተግባሩ ለዛሬ ስሙ መሰረት እያስቀመጠ መሆኑን አስቦም ገምቶም አያውቅም ነበር። ሆኖም ያን የተጀመረው ይህ የድግግሞሽ ልምምድና የልጅነት የውስጥ ለውስጥ ፍቅር የዛሬውን ተወዳጅ የጥበብ ሰው እያዘጋጀ ነበር የቆየው። ስለዚህ አብዛኞቹን ተረቶች ሁለቴ ሶስቴ ሰምቻቸዋለሁ። ስንዝሮ ሲባል ስንዝሮ መሆን፣ ጅላጅሎቹ ሲሆኑ ጅላጅል ወንድሞቹን ለመሆን እነዛን ለመሆን ስሞክር ደስ ይለኝ ነበረ። እስከ 8ኛ ክፍል ድረስ አርቲስት መሆን ሀሳብ አልነበረኝም። በአያት ተረክታሽቶ በጥበብ ፍለጋ ውስጥ ተጉዞ የቀለም ትምህርት ቤት ደጅን ሲረግጥ ደግሞ በትምህርት መሃል ያሉ የእረፍትና የጨዋታ ጊዜዎችን ከቀደመው ይበልጥ የመጎልበሻ ጊዜው አደረጋቸው። እናም ክፍሎችን ቆጥሮ 7 ላይ ሲደርስ በራሱ ብዕር በልጅነት አእምሮ የተቀመመች የመጀመሪያ ድርሰት አሰናድቶ የሴት ገጸ ባህሪን ጭምር ወክሎ በተዋናይነት በአዘጋጅነትም ከተማሪዎች ፊት ተሰየመ። 7ኛ ክፍል አንድ ድራማ ጻፍኩኝና የጉሊቷ እናቴ የሚል ካስታ አስጠናዋቸው። ከዛ ልጅቷ አልሰራም ማለች። እናቷና የምትሰራው ልጅ ተለማምደን እኮ ነው ባለቀሳ እኔ ልብስ ይዤላት ማዘር እንጀራ የምትጋግርበትን ሻሽ ምናምን ይዤላት ሄጄ አልሰራም ስትል እኔ ሰራሁት። እንደ እናት ሆኜ ሰራሁት። ፊቴ እንደዚህ ሸፈንኩ። ጺም የለም እኔ ላይ ያኔ አሪፍ ነው። ድምጽንስ እንዴት ተመጣ? ቀጠና እንደ አያቴ ነው እንደ አያቴ ተቀምሰዋል ከእጅ ተቀምሰዋል። በኋላ ገና 7ኛ ክፍል ተማሪ ሆኖ ይህንን ያደረገው ነጻነት ብዙም ሳይቆይ አንድ ክፍል ከፍ ሲል ነበር የመጀመሪያው ሙያዊ ወይንም ፕሮፌሽናል የሚባል መድረኩን መጫወት የጀመረው። ትወና ህይወቱ ኑሮውና ፍቅሩ ነበርና የ8ኛ ክፍል ተማሪው ነጻነት በመጀመሪያ ቲያትሩ ላይ ለመተወን ከኡራኤል ወደ መርካቶ በእግር ማቅናት ርቆ የሚታየው መንገድ አልነበረም። የጓሮ ጌታ የሚባል ቲያትር ነው የምሰራው በፕሮፌሽን የመጀመሪያ ፕሮፌሽናል ስቴጅ እሱ ነው። እዛ ላይ ሰዓት አድርጌ መግባት ነበረብኝ። እኔ በህይወቴ ሰዓት ኖሮኝ አያውቅም። አትወድም እንዴ? 8ኛ ክፍል ነኝ ገና አትኬታለና ሰዓት በእግሬ ነው እንጂ መየርኩት መርካቶ ነው የሚታየው ራሱ እና ሲስተር ከኡራኤል መርካቶ በእግር ሄድክ? በጣም ቅርብ ነው። ጥበበኛ የመሆን ጉጉቱ እዚህም እዚያም እያለ ትወና ባለበት ሁሉ እንዲገኝ ይገፋፋው የነበረው ነጻነት የመጀመሪያ የሆነውና ካምፓስ የተሰኘው ፊልም ላይ ሲተውን ከ1400 ብር የዘለለ እንዳልተከፈለውም ተናግሮ ያውቅ ነበር። ከልጅነቱ በሬዲዮ ድራማዎች ላይ በመሳተፍ ክፍያን ሀብሎ መቀበል የጀመረው ነጻነት ከመዘጋጃ ቤት የትወና መድረክ ላይ ተመልምሎ ነበር ለሲኒማ ያልበቃውን የመጀመሪያ ፊልሙን የሰራው። በፊት በይቅርታ ምሽት የሚባል ቲያትር ሰራ ነበረ ማዘጋጃ ቤት እና እንዴ ያኔ በመታየት ነው በቃ አዳራሹ ትታይና ነው ካስት የምትደረገው። 1400 ብር ምናምን ሳይከፈለን አይቀርም። የዛን ጊዜ በልጅነቴ 300 ብር ተከፍሎኛ ቃል በደቂቃ ሬዲዮ ድራማ ማለት ነው በዲኬቲ ስንሰራ። ይህ የጥበብ መንገድ ከዚህ ያደረሰው ነጻነት ወርቅነህ የፑሽኪን ቤተኛ ሆኖ የስነ ግጥምና የትወና መድረኮችን ሲያስተናብር ነበር። ከጻፌ ተውኔት አያልነ ሙላት የተሰነዘረው አስተናባሪ ሆነህ እንዳትቀር የሚል ተግሳጽ ፍሬሽማን ቲያትር፣ ባለቀለም ልሞች፣ ያንቹ ሌባ፣ ኤፍቢአይና ክላስሜት እያሉ የሚቀጥሉት ፊልሞቹ
እንዲወለዱ ምክንያት የሆነው። ከዚያ ተግሳጽ መልስ ነበር እንግዲህ ጥርስ የማያስከድነው ኮሜዲያኑ፣ ደራሲው፣ አዘጋጅና ፕሮዲውሰር እንዲሁም የቴሌቪዥን ፕሮግራም አስተዋዋቂ የሚሉ ተደራራቢ መጠሪያዎችን ከፊቱ ያስቀደመው ነጻነት ወርቅነህ የሚለው ስም በኢትዮጵያ የሚዲያ ኢንዱስትሪ ውስጥ ገዝፎ ለመውጣት ማኮብኮብ ጀመረው። እዛ በድራማ አጫጭር ድራማ በምንሰራበት ሰዓት አርብ ነበር የምጽፈው፣ ሰኞ ስለሚቀርብ አርብ ጽፍና ቅዳሜና እሁድ አጥንተን ሰኞ ይቀርባል እና ብቻ አስተባባሪ ሆነ እንዳትቀር ምናምን አለኝ። እቺ ደግሞ ፈለቃ በበደገመልኝ አንድ ቀን አስተባባሪ ሆነ እንዳትቀር ምናምን አለኝ። ኦኬ ምናምን ብዬ ምን ማለት ነው ምናምን ብዬ አስብ ነበር። ከዛ እነዚህ አጫጭር ነገሮች ወደ ትልቅ ፍሬሽማን የሚባለውን ቲያትር ማሰብ ጀመርኩኝ ምናምን። ከዛ ባለ ኤፍቢአይ መጣ ምናምን እንደዚህ ያሆነ መጣ ማለት ነው። በቀበሌ 10ሩ መድረክ ከተወነው የመጨረሻው ኃጢአት ቲያትር እስከ ብሔራዊ ቲያትሩ የዳዊት እንዚራ የዘለቀው ባለጥበብ ፊልሞቹ የሚወደዱለት፣ ጨዋታው የሚጥምለት፣ የማስታወቂያ ስራንም በራሱ መንገድ የቃኘ ሰው ሆኖ የዘለቀ ሰው ነው። ቾምቤ፣ ሚስተር ኤክስ፣ ሲቲ ቦይስ እንዲሁም ሳልነግራትና ሌሎችም ፊልሞች ለኮሜዲ ዘርፍ የተሰራ መሆኑን ያስመሰከረባቸው ፊልሞቹ ናቸው። ላለፉት በርካታ ዓመታት ኢቢኤስ ቴሌቪዥን የብዙዎች ቤተኛ ሆኖ ለመዝለቁ በቀዳሚ ምክንያትነት ከሚጠቀሱ ፕሮግራሞች አንዱ የሆነው የቤተሰብ ጨዋታም ቢሆን ድምቀቱ የተቀዳው ከዚሁ ቤተሰባዊነትን ከተላበሰው የነጻነት ወርቅነህ ያቀራረብ መንገድ ነበር። ነጻነት በፊልሞቹም ሆነ በኢቢኤስ ቴሌቪዥን ስሙን ከፍ ባደረገበት የቤተሰብ ጨዋታ መሰናዶ ከተወዳጅ ቀልዶች ውስጥ የሚጨለፉ ማህበረሰባዊ ሂሶች፣ ሊታረሙ የሚገባቸው ሕጸጾችና ቁም ነገሮች ጥቂት አልነበሩም። በነጻነት አንደበት ሲነገሩ ቀልዶች ቀልድ ብቻም አልነበሩም። ላለፉት ጥቂት ዓመታት በጤና መታወክ የተነሳ የሕክምና ክትትል ሲያደርግ የቆየውና ዛሬ ህልፈቱ የተሰማው ተወዳጁ ደራሲ፣ ዳይሬክተር፣ ፕሮዲሰርና የቴሌቪዥን ፕሮግራም አስተዋዋቂ ነጻነት ወርቅነህ ትላንት ጥር 7 ያደረገው የቤተሰብ ጨዋታ ቀረጻ የህይወቱ የመጨረሻ የስንብት ቀረጻ ይሆናል ተብሎ አልተጠበቀም ነበር። ሆኖም ይህ የመጨረሻ ቀረጻውን ባከናወነበት ማግስት በኢቢኤስ የዘለቀውን የዓመታት የቤተሰብነት ቆይታውን እንዲሁም በፈገግታው ያደመቃቸውን ወዳጅ አድናቂዎቹን ተሰናብቶ በህልፈት መሰናበቱ የግድ ሆኗል። በጨዋታው ብቻ ሳይሆን በቁም ነገር አዋቂነቱ ጭምር በወዳጆቹ የሚጠቀሰው ነጻነት በአንድ ወቅት ወደዚህ መወደድን ወዳፈራበት ሙያው የተቀላቀለው ሰው ሲደሰትና ሲስቅ ለማየት ባለው ጉጉት መሆኑን ተናግሮ ነበር። ብዙ ሰዎች ሲያዩኝ ፈገግ ሲሉ ደስ ይለኛል። እኔ በፒያሳ ወይም በ4 ኪሎ ወክ ሳረግ ሰው ትከሻዬን ሲመታኝ በጣም ደስ ይለኛል። እንዳለው ይሰማኛል፣ ከሰዎች መሃል እንዳለው ይሰማኛልና እኔ በጣም ማከብረው የሰው ልጅ ነው፣ በጣም ወደው የሰው ልጅ ነው እና ለኔ ልዩ ነገር ሰው ነው። ሰው ሲደሰት በጣም ደስ ይለኛል። ቢያለቅስ እንኳን ደስ ይላል። እንዴት? እሱ ነው የሚችልበት፣ ማልቀስ የሚችልበት እሱ ነው። 1975 ዓመተ ምህረት ላይ የተወለደው ተወዳጁ ተዋናይ፣ ደራሲ፣ አዘጋጅና ፕሮዲውሰር እንዲሁም የቴሌቪዥን ፕሮግራም አስተዋዋቂ ነጻነት ወርቅነህ ባለትዳርና የ3 ልጆች አባት የነበረ ሲሆን ከዚህ ዓለም በሞት የተለየውም በዛሬው ዕለት በተወለደ በ43 ዓመቱ ነው። ነጻነት ወርቅነህ የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለችም። እኔ የሆነ ድባብ ያለው አርቲስት አሁን ጥራ ብትኝ ነጻነት ወርቅነህ እንዴ የሰራቸው ፊልሞች እኮ እንደ እንትን እኮ ነው፣ እንደ ወተት ራሱ አይሰለችም። ይደጋገማል። ቴሌ ብለሽ ጥሪኝ፣ ቴሌ ወዬ ነው ሲል ያስቃል እኮ ነፂ። በጣም ገዳይ ሰው ነው፣ ናቹራል ነው። አዎ ነጻነት ወርቅነህ በጣም ነው የምወደው። ስላይነ ብርሃን ግርምሽ ድረስ እሺ፣ በግርምሽ አስደነገጥከኝ እኮ። እኔ ልደንግጥ? በግርምሽ በግርምቲ በግርምዬ ብዬሽ። እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር። ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንዴ አንቺ? ስራ የለሽም? 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ? ዛሬ በጣም የሚያሳዝን ዜና ሰምተናል። ሁላችንም የምንወደው በጣም የምናከብረው ከልጅነታችን ጀምረን እያየነው ያደግነው እንደሱ መሆን እየተመኝን ያደግነው አርቲስት ነጻነት ወርቅነህ ህይወቱ አልፏል። በጣም ያሳዝናል። እኔ ማለት ኢትዮጵያ ውስጥ ያለምንም የብሔር፣ ቋንቋ፣ የፖለቲካ ልዩነት ሁሉም ኢትዮጵያዊ በጋራ ከሚወዳቸው በጣም ጥቂት ታዋቂ ሰዎች መካከል ነው። በጣም ጥቂት ባይዘው ኢትዮጵያ ውስጥ በሁሉም ብሔር ያለምንም የብሔር፣ የፖለቲካ፣ የቋንቋ ምናምን ልዩነት የሚወደዱ ሰዎች በጣም ጥቂት ናቸውና ከነዛ ጥቂት ሰዎች መካከል የሆነውን ሁላችንም የምንወደውን እውነት እንደሱ መሆንን እየተመኘን
ከኤፍቢአይ 1 ኤፍቢአይ 2 ያንቺው ሌባ ብቻ በጣም ብዙ ፊልሞች እንደሱ መሆንን እየተመኘን የመጣን በጣም የምናከብረውን ሰው አተናል። ለቤተሰብ ለዘመዶቹ መጽናናት ከመሞትሽ በፊት መጨረሻ በስማም ቆይ ከመሞት ይሻልሽ ከመሞት በፊት በእኛ ያምራል ከመሞት በፊት መጨረሻ ላይ ምን ማድረግ ትፈልጋለህ ብትባል ምን ትላለህ? መደሰት ደስ አይልም? ሰፋ አድርጎሻል። ትራስ አድርግበት ቀበሮች እናንተ ናቸው ትችላላችሁ። እሺ ትንሽ ጋደል አለት መቃብር ስፍራ ችግር የለውም። ማሻ እኔ ነኝ ሟች ንፍሮ እንዴት ጣፍጣል ባካል ግን ማለዳ ስነቃ ናየኋት ጀንበር ርቃ ጥላቻና ፍቅር ቀልድና ቁም ነገር ሐዘንና ደስታ ጤንነት በሽታ ብስጭት መግባባት መጋባት መፋታት ማግኘትና ማጣት እነዚህ በሙሉ የህይወት ተለዋዋጭ ገጾች ናቸው። ማግኘት ማጣት በሽታ ጤንነት ሐዘን ደስታ ንዴት ብስጭት እል ፍቅር መጠጣት መስከር ሰላም ማጣት እፎይ ማለት አብረው ያሉ ናቸው። እኛ ለእናንተ የምንመኘው ደጋጉን ነውና ጭቅጭቅ ቀርቶ መግባባት ንትርቅ ቀርቶ መዝናናት ንዝንዝ ቀርቶ ጨዋታ ለከሳችሁት መወፈር ለወፈራችሁት መጠነኛ ለባለትዳሮች ሰላም ለወንደላጤዎች እጮኛ ሳሎናችሁ መዝናኛ መኝታ ቤታችሁ መገናኛ እንዲሆንላችሁ የሁል ጊዜ ምኞታችን ነው። በተረፈ እንግዲህ ስለ ሰላም ብዙ ተብሏል። ስለ ሰላም ያልተነገረ የለም። ኦ አንትሙ ውልደ አዳም ወሔዋን እድ ወአንስት አአሩግ ወሕፃናት ወራዙት ወደናግል አቤርሃ ተወጋለ ሞታውያን ሰላም ለኩለክሙ ወይ ኩለክሙ ዘመነ ፍስሐ ወሐሴት ይላል ግዕዙ። እንግዲህ ሰላም የሚጀምረው ከቤት ነው። ከቤት ወደ ጎረቤት ከጎረቤት ወደ መንደር ከመንደር ወደ ሰፈር ከሰፈር ወደ ሀገር ከሀገር ወደ አህጉር ከአህጉር ወደ ዓለም እያለ ይቀጥላል። ለግል ሕይወት ሰላም ማጣት ምክንያት የሚሆኑት ወሬ፣ ቅናት፣ አሉባልታ፣ ተንኮል የህይወት መሰናክል አደንዛዥ እጾች ናቸው። ለምን ቢሉ ወሬ በጆሮ የሚገባ ብትን በርበሬ፣ ቅናት ውሃ የማያጠፋው እሳት፣ አሉባልታ በትንፋሽ የሚተላለፍ በሽታ፣ ተንኮል በኑሮ ላይ የሚረጩ አልኮል ናቸው። ስለዚህ ከሰው ጋር ለመኖር መምከር፣ አንዳንዴም መጠርጠር፣ እንደ ጸባዩ መሞከር፣ ከሰው ጋር ለመኖር ኮስተር እንዳያስቸግር፣ አጥር እንዳይሰነጠር፣ ቀነስ እንዳያስነጥስ፣ ለስለስ እንዲመላለስ፣ ጠለፍ ከልክ እንዳያልፍ፣ ጠበቅ እንዳይላቀቅ፣ ለቀቅ እንዳይጨነቅ፣ ወጋ እንዳይጠጋ፣ ፈገግ እንዳይጠወልግ ያስፈልጋል። ከዚያ ሰመም እንደፊያት ቀልጠፍ በትዮታ ኮስተር እንደ ስፕራይት ለስለስ እንደ ፋንታ ለጠጥ እንደ ስፕሪንግ እጥፍ እንደ ኩታ ላጥላት በሹካ እንደ ትኩስ ፓስታ ሁሌም አዲስ ነገር ተንኮልን አርቆ ሰላምን መመኘት። መልካሙን ለእናንተ እንዴት ከረማችሁ? ሄሎ አሎ ነጽነት እንኳ አብጽሕካ በጃኻ ኣብ ሰፈርና ዝርከቡ ሁሉ እንኳ አብጽሕኩም ሚልካ ነገረለይ ብርሃነ እየ ካብ አስመራ። ኦልራይት ሄሎ ኩኖ ጀኑ ኡመተ በላ ኢትዮጵያ በጋይ ሲኒንገ የጀዲና ኢቲናይ ሄሎ አደርሳለሁ። ይህ የአንድና የብቸኛው የታማኝ በየነ የሁልጊዜም የዓመት በዓልና የመድረክ መልእክት ነው። ታማኝ በየነ ይሄንን እንድናገር ስለፈቀደልኝ እጅግ በጣም አመሰግናለሁ። ታማኝ አንድና ብቸኛ ነው። ታማኝ እባክህ ወደ አርቱ ተመለስ፣ ኢትዮጵያ ትፈልግሃለች። አንድ ጊዜ የሆነ ሰፈር ምን ሆነ መሰላችሁ? ሙዚቃ ቤት አለ አይደል? ሙዚቃ ቤት የሆነች ትንሽ ሱቆች አሉ አይደል? ሙዚቃ ቤት ውስጥ ስፒከሩ ውጪ የሆነና ለአጋጣሚ መብራት ይጠፋል። ቀን ላይ ሰላም ነበር። ቀኑም ያው ጎረቤት የታመመ ሰው ነበረ። ሰውየው ሞቶ እየተለቀሰ ምን እየተባለ ድንኳን እየተጣለ እያለ መብራት መጣ። መብራት ሲመጣ ስፒከሩ መስራት ጀመረ እና ለቅሶ ጋሼ ሲል እዚህ ጋር ትመችኛለህ ሰው ጋሽዬ አይጠገብም ጨዋታና ሳቅ በዛ መሀል የተበሳጭቶ መጥቶ አንደኛ በምን ሊበጠስ ሲል ራሱን ቢላል ስፒከሩ እንትኑ ማለት ነው። በጥርስ በጥሳለሁ ብሎ እሱ እንደገና አይልስ ጠቆርክም ቀላህም ረዘምክም አጠርክም ገንዘብ ኖረህም አልኖረህም ሆሮንክ ደደብም
በቃ ምንም መሞትህ እንደማይቀር በነጻነት ወርቅነህ አይተነዋል። ተጫዋች ነው፣ ደግ ነው፣ ሩሩህ ነው። በቃ ነፍሱን በገነት ያኑረው። ማርያም ፊልምን ያወቅነው በኤፍቢአይ በአንቺ ሌባ በብዙ ነገር ያወቅነው በነጻነት ወርቅነህ ነውና በጣም ነው የደበረኝ እግዚአብሔርን። በጣም በቃ ሙሉ የኢትዮጵያ ሕዝብ ነው የሚደብረው ሲጀመርና በጣም እንደሚደብር ያወቁት በነጻነት ወርቅነህ ነውና እግዚአብሔርን በቃ እንደ ኢትዮጵያ በጣም ነው የሚደብረው። ለመላ ቤተሰቡ መጽናናትን እንመኛለን። ነፍሱን በገነት ያኑርልን ነጻነት ወርቅነህ። ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳረሱ። ወዳቸዋለሁ። እዚህ ጋር የ30 ሰከንድ ስለ ራሴ ልንገራችሁ። በተሰማችሁ ስሜት ብዙ ሰዎች ደውላችሁልኝ ነበረ። አመሰግናለሁ። ስለ እኔ ጤንነት ስለተጨነቃችሁ። ስለ ሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል እና ትንሽ ስነ ምግባር ባለው መልኩ ብንከባበር፣ ስራ ስለስራ ብንከባበር በጣም አሪፍ ነው። ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ። ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። እናንተ ለቤተሰባችሁ እንደምታስፈልጉት ሁሉ ማለት ነው። ስለዚህ የምትጽፉትን ጽሑፍ አስቸጋሪ ሊሆን ስለሚችል ጥንቃቄ አድርጉ። ብቻ አመሰግናለሁ ስለሁላችሁ። ተስፋዬ በጌታ ሆነንተ እንግዲህ ምንስ ያሻኛል ከምድር ከሚታየው ሀብት ይልቅ የአምላኬ ፍቅር ማርኮኛል። የምድር ዝና ከበሬታ አላፊ ነው ትቼዋለሁ። የአምላኬ ክብር ባለበት የኔስ አገር በሰማይ ነው። ቃሉ እንደሚናገረው ሃሌሉያ። ይሰማል። እዚህም ጊዜ በኢቢኤስ ውስጥ ያዝናኑን የነበሩ ሆስቶች ጥቀስ። ነጻነት ወርቅነህ